ሰላም ሰላም ውድ ተመልካቾቻችን ድጋሚ ተመልሰናል። በባለፈው ቪዲዮ እንዴት አካውንት ክሬት እንደሚደረግ አይተናል። አሁን ደግሞ እንዴት ሪከርድ እንደምናደርግ አሳያችኋለሁ። ወደ ቪዲዮ መጀመሪያ እንትን ውስጥ እንገባለን። ዳሽቦርዳችን ላይ ነን። ዳሽቦርዳችን ላይ እንደዚህ ያሳየናል። ይሄ 36 ሳንቲም ዶላር አለ ምናምን ይላል። ሁለት አይነት ስራ አለው። አሁን ይሄ አፕሊኬሽን ሁለት አይነት ስራ አለው። አንደኛ ኮንቨርሴሽን ፕሮጀክት ነው፣ ትደውሉና ሰው ጋር እየተነጋገራችሁ የምትሰሩት። ሁለተኛው ደግሞ ላንጉጅ ትራንስክሪፕሽን ይባላል። ይሄ ደግሞ ምንድን ነው? እየጻፋችሁ የምታሳዩት ነገር ነው። አማርኛ ትሰማላችሁ ወይ ደግሞ በመረጣችሁት ቋንቋ፣ ከዛ የሚወራውን እየጻፋችሁ በኪቦርድ ሰሚት የምታደርጉት ነው። ስለዛ አሁን የኔ እንደምታዩት አንደር ሪቪው ላይ ነኝ። ሁለተኛ አካውንት ስለሆነ በዛኛው አካውንት እየሰራው። አሁን ምን አለ ስታርት ፕሮጀክት እንላለን። መጀመሪያ $4 የሚለው አሁን ለመስራት በሰዓት ነው $4 የሚከፍላችሁ። ኦልሞስት በሰዓት ማለት $4 150 ወደ 600 አካባቢ ማለት ነው። እሺ ከዛ ይኸው አለላችሁ ፊት ለፊት ይመጣላችሁ። ያው መጀመሪያ ሂንት ምናምን እያላችሁ ያሳያችኋል እንዴት እንደሚሰራ ምናምን። እሱን ካያችሁ በኋላ አሁን እኔ ምን አረጋለሁ፣ ስኪፕ በሉትና እሱን ጆይን ኮል አለ እዚህ ጋር። ላንጉጅ ማየት አለባችሁ። የመረጣችሁትን ነው የሚመጣላችሁ። ያው አማርኛ ከሆነ አማርኛ ምናምን ማለት ነው። ከዛ ጆይን ኮል የሚባል ነገር አለ እዚህ ጋር የምትመለከቷት ፔስት ኮድ የምትለው ኮድ ካለን ጓደኛችን ጆይን ኮል ብሎ ክሬት አድርጎ ከላከልን እዚህ ጋር አድርገን እንትን የምንለውን ወይ ደግሞ እዚህ ጋር ስታርት ሩም ኤንጌቴ ሊንክ የምንለውን ልክ ስንከፍተው ሊንክ ይሰጠናል። ከዛ ለጓደኛችን ልካለን ወይ ደግሞ ጓደኛችሁ ከላከላችሁ እዚህ ጋር ምታችሁ ፔስት ታደርጓት እና ስታርት ሩም ስትሉት ከጓደኛችሁ ጋር መስራት ትችላላችሁ ማለት ነው። እሺ አሁን ጆይን ኮል የሚለውን እንየው። አንደኛ ነገር ኤርፎን መኖር አለበት። ገባችሁ አይደል? ኤርፓድ አይደለም፣ በገመድ የሚገናኝ ኤርፎን። ያቺ ባለ ገመድ የድሮዋን ብትሆን ትሆናለች። ብቻ የሆነ ነገር ማገናኘት አለባችሁ ይሄ ነገር ሪከርድ እንዲያደርግ። አለበለዚያ የእናንተ ሪከርድ ትቶ የዛኛውን ሰውዬ ብቻ ሪከርድ ነው አድርጎ የሚወስዱ። ስለዛ አሁን ይሄንን ካገናኛችሁ በኋላ ቲክቲክ አድርጋችሁ ፋይንዲንግ የፓርትነር ይፈልግላችኋል ሰው ማለት ነው። አሁን እኔ ዝም ብዬ አሳያችኋለሁ። አያችሁ እኔ ገባው ዚዳን ነኝ። ከዛ አለው ማለት አለ። በላይነሽም ገባች። አሁን ላሳያችሁ። ሄሎ ሰላም ነው አለን ደህና ነሽ አንቺ? እያስቸገረኝ ነው ይሄ ማይክ ነገር። ወጥቼ ድጋሚ ልግባ መሰለኝ። ይቅርታ። እሺ መልካም ቀን። እና እንደምታዩት ነው ያው እንደውም የእሷ ድምፅ ብዙ ላይሰማችሁ ይችላል። ቪዲዮ ላይ ግን አይታችሁታል። አረንጓዴ ሲሆን ጀመረ ማለት ነው። ስለዛ በዛ መልክ መቅረጽ እንችላለን ማለት ነው። ቀጣይ ደግሞ ፔይአውት እንዴት እንደሚደረግ ፔይአውት እንዴት እንደሚሰራ ምናምን አሳያችኋለሁ። ይመቻችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ መተባበር ነው ቤተሰባችሁን። የእናንተው ልጅ ነኝ። ይመቻችሁ።